ሰላም ድጋሚ ስለተገናኘን በጣም ደስ ብሎኛል። ከሁለት ሳምንታት በኋላ ወደ ሙሉ ጥላ ኮድካፕ ድጋሚ እንኳን ደህና መጣችሁ ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በባለፈው ዕለት ያየነው ቤዚክስ የሆኑ ነገሮችን የቻናል ኢንትሮዳክሽን አይተናል። አው ኮዲንግ ፍሮም ዜሮ ሚሊዮን አይተናል። ከዛ ዋትስ ፕሮግራሚንግ ሚሊዮን አይተናል። ከዛ በኋላ ለምን ፕሮግራሚንግ መማር እንዳለብን የሚለውን በዲቴል አይተናል። ቪዲዮውን ያላያችሁ ካላችሁ ወደ ኋላ ማየት ትችላላችሁ። ከዛ በኋላ በዚህ ቻናል ውስጥ ሊቀርቡ የታሰቡ ወደ 7 የሚሆኑ ሮድ ማፖችን አይተናል። ከዛ ውስጥ ዛሬ የምናየው ፕሮግራሚንግ ቤዚክስ የሚለው ይሆናል። በመጨረሻም እንደተለመደው አንድ የሆነ የኮዲንግ ቲፕ እሰጣችኋለሁ። ፕሮግራሙን ሳፖርት ለማድረግ ደግሞ ላይክ በተኗን መጫናችሁ እንዳዘነጉ። ወደ ዛሬው ፕሮግራማችን እንገባለን። ዛሬ ፋንዳሜንታልስ ኦፍ ፕሮግራሚንግ የሚለውን እናያለን። 3 መሰረታዊ ሴክሽኖች ይኖሩናል። አንደኛው አንደርስታንዲንግ ፕሮግራሚንግ የሚለው ይሆናል። ሴክሽን 1 ላይ የምናየው፣ ሴክሽን 2 ላይ ኮር ፕሮግራሚንግ ኮንሴፕትስ የሚለውን እናያለን። ከዛ ሴክሽን 3 ላይ ፕሮግራሚንግ ቱልስ የሚለውን እናያለን። ሴክሽን 1 አንደርስታንዲንግ ፕሮግራሚንግ ወደሚለው እንገባለን። አንደርስታንዲንግ ኦፍ ፕሮግራም የሚለውን ለማየት መጀመሪያ ዋትስ ፕሮግራሚንግ ዋትስ ፕሮግራም ኢትሰልፍ። ባለፈው ፕሮግራሚንግ ከሚለው ዴፊኒሽን ውስጥ አንደኛው ፕሮብሌም ሶልቪንግ ነው ብለናል። ፕሮብሌም ሶልቪንግ ምን ማለት ነው የሚለውን ስናይ ፎርሙሌቲንግ አልጎሪዝም ኤንድ ፋይንዲንግ ሶሉሽን የሚለው ይሆናል። ሁለተኛው ፕሮግራሚንግ ነው። ኮምፒውተሩ እንዲያደርጋቸው የምንፈልጋቸው ታስኮች ወይም ደግሞ ልክ ፕሮብሌም ሶልቭ ለማድረግ ኮምፕሌት ያደረግናቸውን አልጎሪዝሞች ኮምፒውተሩ እንዲሰራቸው የምናደርጋቸው እነዛ ኢንስትራክሽኖች ናቸው። ፕሮግራሚንግ የሚለው እነዛን ኢንስትራክሽኖች ወይም ፕሮግራሞች ኮምፒውተሩ እንዲሰራ መስጠት የሚለው ማለት ነው። ስለዚህ አሁን እንደዚህ ለማድረግ ሰው ለሰው እኔና እናንተ ለምሳሌ በአማርኛ በሚባል ቋንቋ ወይም አማርኛ በሚባል የመግባቢያ ስኪል ነው እየተግባባን ያለው። ልክ እንደዛ ሁሉ እኛ ኮምፒውተር እንግዲህ ማሽን ነው፣ ብዙ አካል ነው። ስለዚህ እኛ ደግሞ ባዮሎጂካል ኦርጋኒዝም ነን። ስለዚህ እኛ ኮምፒውተሩን እንደዛ አድርግ ብለን እንደዚህ ስራ ብለን ለመግባባት ምን ያስፈልገናል? ፕሮግራሚንግ ላንጉዌጅ ያስፈልገናል። ማለት ኮምፒውተሩ ሊረዳን የሚችል ወይም ደግሞ ኮምፒውተሩና እኛ ልንግባባበት የምንችል ሚንስ ኦፍ ኮሚኒኬሽን ያስፈልገናል ማለት ነው። ያ ምን ይባላል? ፕሮግራሚንግ ላንጉዌጅ ይባላል። ከነዚህ ውስጥ በጣም ቤዚክ የሆኑ ፕሮግራሚንግ ላንጉዌጅ ውስጥ ፓይተን፣ ጃቫስክሪፕት፣ ጃቫ እና ሲ++። በዋናነት ሁለቱን ፓይተን እና ጃቫስክሪፕትን ዲቴል በዚህ ቻናል ላይ እንሰጣለን። ላንጉዌጅ ስንል ፕሮግራሚንግ ላንጉዌጅ በሁለት ይከፈላል፣ ማሽን ላንጉዌጅ እና ሃይ ሌቭል ላንጉዌጅ በሚባል ማለት። ከዛ ውስጥ ማሽን ላንጉዌጅ የምንለው ኮምፒውተር እንዲረዳው ተደርጎ ዲዛይን የተደረገ የላንጉዌጅ አይነት ነው። ይሄም ማሽን ላንጉዌጅ ቀጥታ ኮምፒውተር ላይ ራን ማድረግ ወይም ደግሞ ኮምፒውተሩ ዳይሬክትሊ አንደርስታንድ እንዲያደርገው ሆኖ ዲዛይን የተደረገ ነው። ከነዛ ውስጥ የመጀመሪያው አሴምብሊ ወይም ሚሞ የሚባል አይነት ላንጉዌጅ አለ። ሲ ሻርፕ፣ ሲ++፣ ጃቫ የመሳሰሉት ማሽን ላንጉዌጅ ይባላሉ። በሌላ ስማቸው ላውስት ሌቭል ወይም ደግሞ አሴምብሊ ላንጉዌጅ በመባል ይታወቃሉ። ሁለተኛው ሃይ ሌቭል ላንጉዌጅ ይባላል። ይህ ሃይ ሌቭል ላንጉዌጅ ዲዛይን የተደረገው ለሰዎች እንዲያነቡትና እንዲጽፉት በሚገባ መልኩ ሆኖ በተለይ ለምንግባባበት በአማርኛ፣ እንግሊዝኛ፣ ኦሮምኛ ብለን በምንጠራቸው አይነት ቋንቋዎች የቀረበ ሆኖ የተሰራ ነው። ለዛ ውስጥ ፓይተን ተቀዳሚውን ተግባር ይዟል። ጃቫስክሪፕት የሴክሽን 2 ላይ ኮር ፕሮግራሚንግ ኮንሴፕትስ የሚሉትን እናያለን። እንግዲህ ከዚህ ውስጥ ወሳኙ ነገር ዳታ የሚባለው ነገር ነው። ኮምፒውተሩና እኛ ከተግባባን በኋላ ኮምፒውተሩ የሆነ ነገር እንዲሰራልን ለማድረግ ካግባባን በኋላ ምንድነው መስራት ያለበት? እኛ የምንሰጠው መረጃ ወይም ደግሞ ራው ኢንፎርሜሽን አለ። ምክንያቱም ፕሮግራሙ የነዛን ራው ኢንፎርሜሽኖች ተጠቅሞ ነው። ለምሳሌ ቁጥሮች ሊሆኑ ይችላሉ፣ ቴክስቶች ሊሆኑ ይችላሉ፣ ወይም ፎቶዎች ሊሆኑ ይችላሉ፣ ወይም ደግሞ ተንቀሳቃሽ ምስሎች ሊሆኑ ይችላሉ። ዳታ እንግዲህ በቀላሉ ፕሮግራሙ ፕሮሰስ አድርጎ ኮምፒውተሩ ሪዛልት ፕሮዲዩስ ሊያደርግበት ራው ኢንፎርሜሽን ነው። ሌላ ኮንሴፕት አልጎሪዝም የሚባለው ነው። ዳታ ፕሮሰስ የሚያደርግበት ሂደት ወይም ደግሞ ፎርሙላ ምን ይባላል? አልጎሪዝም ይባላል። ይህ ደረጃ በደረጃ የሆነን ፕሮብሌም ሶልቭ የምናደርግበት ቀመር ነው። በኮምፒውተርም ሊሆን ይችላል፣ ያለ ኮምፒውተርም ሊሆን ይችላል ማለት ነው። ሁሉም ፕሮግራሞች አልጎሪዝምን ይከተላሉ። ያለ አልጎሪዝም ምንም አይነት ፕሮግራም አይጻፍም።
ለምሳሌ በዋናነት በዚህ ፕሮጀክት ሪል ፕሮጀክት እስከምንሰራ እንደ ምሳሌ የምንወስደው እና በጣም ገላጭ ከሆነው ውስጥ የሆቴል የምግብ ሬሲፒ ወይም ሆቴልን መውሰድ እንችላለን። ለምሳሌ የምግብ ማብሰያ ሂደቶች ማለት ለምሳሌ እንዴት ዶሮ ወጥ ይሰራል የሚለው ሂደት፣ ፒዛ እንዴት ይጋገራል፣ በርገር እንዴት ይሰራል የሚለው ሬሲፒ ሂደት ልክ እንደ አልጎሪዝም መውሰድ እንችላለን። አልጎሪዝም እና ዳታን ካየን ምንድነው ወሳኝ ነገር ኢንፑት ፕሮሰስ አውትፑት ሞዴል የሚባል አለ። እንደምታዩት ኢንፑት ያው ዩዘር ዳታ ማለት ቅድም ያየናቸው ዳታዎች፣ ኮማንዶስ፣ ኢንስትራክሽኖች እንደ ኢንፑት ይወስዳል። ከዛ ፕሮሰስ አለ። ፕሮሰስ ላይ የሚካሄዱ ካልኩሌሽኖች፣ ዲሲሽኖች፣ ሎጂክስ አሉ። ከዛ በኋላ ያን ፕሮሰስ ካደረገ በኋላ እኛ የምንፈልገው ሪዛልት አውትፑት ይሆናል። ፕሮሰስ ውስጥ ምን ይካሄዳል? ካልኩሌሽን ይካሄዳል። ማትማቲካል ኢኩዌሽኖች አሉ፣ ዲሲሽን ሜክ፣ ሎጂካልስ እና ሉፕስ ሪፒቴሽን የሆነ ነገር እና ስለዚህ ነገሮች በዲቴል በቀጣይ በደንብ እናይበታል። ብቻ እናንተ እስከ መጨረሻው ተከታተሉ። ሪል ወርልድ ኤግዛምፕል ከሆኑት ውስጥ ፎቶ ላይም እንዳያችሁት ኤቲኤምን መውሰድ እንችላለን። ኢንፑቱ ለምሳሌ ካርዳችንንና ፒናችንን ማስገባት ይሆናል። ያ ዳታ ነው። ኢንፑት ፒናችን ልክ ዳታ ይሆናል ማለት ነው። ከዛ በኋላ ፕሮሰስ ያደርጋል። ለምሳሌ ባንክ ሲስተሙ ፒናችን ትክክል ነው አይደለም፣ አካውንት ባላንስ አለ የለው የሚለውን ቼክ ያደርጋል። ከዛ የምንፈልገውን ቀንሶ አውትፑት ካሻችን ዲስፔንስ ያደርጋል ማለት ነው። ወይም እና ባላንሳችን ወይም ደግሞ ባላንሳችን ላይ ዲስፕሌይ ያደርጋል ማለት ነው። ሌላው ሪል ወርልድ ኤግዛምፕል ባቸው መጀመሪያ ላይ ሆቴል ኪችንስ ለምሳሌ ኢንግሪዲየንቶች ሊኖሩ ይችላሉ። ልክ እንደዚህ ኢንግሪዲየንትስ ሊኖሩ ይችላሉ። ከዛ ይህንን አስ ኢንፑት ተጠቅመን ቀጥታ ሸፎቹ ምግብ በማብሰል ያው በሚያመስሉበት ሂደት በሬሲፒያቸው መሰረት አልጎሪዝም ያልነው ኢንፑቱ ለምሳሌ እነዚህ ካሮቶች፣ ጎመኖች፣ ቃሪያዎች ምናምን እነዚህ ልክ እንደ ኢንፑት ዳታ ብንወስደው ከዛ ይሄኛው እንወስደው በማጠብ በመክተፍ በማብሰል ቅመሞችን በመጨመር የሚያደርጉት ሂደት ፕሮሰስ ቢሆን መጨረሻ ላይ የምናገኘው የበሰለ ጣፋጭ ምግብ ምን ይሆናል? አውትፑታችን ይሆናል ማለት ነው። በዚህ መሰረት ተረዱት። በጣም ቀለል ያለ ኤግዛምፕል ሊሆንላችሁ ይችላል። ሴክሽን 3 ያ ፕሮግራሚንግ ቱልስ የሚሉትን እናያለን። ፕሮግራሚንግ ቱልስ ውስጥ ዋናነት እንግዲህ ስለ ፕሮግራሚንግ ካወቅ ስለ ፕሮግራሚንግ ላንጉዌጅ ካወቅ ከዛ ፕሮግራሚንግ ኮር ኮንሴፕትስ ካየን ዳታ ኢንፑት ፕሮሰስ አውትፑት ሚለውን ካየን በምንድን ነው ይሄን ነገር የምናደርገው ማለት ኮምፒውተር አሁን ቋንቋም እናውቃለን፣ አልጎሪዝምም እናውቃለን፣ ዳታም አለን። ግን እንዴት ነው ኮምፒውተራችን ላይ ለመጻፍ ወይም እንዲሰማ እኔ ለምሳሌ ለእናንተ ስናገር በጆሮአችሁ ትሰማላችሁ፣ በአፌ እኔ ስናገር ቃላት እናንተ በጆሮአችሁ ትሰማላችሁ ማለት ነው። ልክ እንደዛ ሁሉ እኛ የምናስገባውን በኢንስትራክሽን ኮምፒውተሩ እንዲረዳ የምናደርግበት ጆሮ እንደማለት ነው። አይዲ ይባላል። አይዲ ይባላል። ኢንቴግሬት ዴቨሎፕመንት ኢንቫይሮንመንት ይባላል። ፕሮግራማችንን ራይት እና ራን ልናደርግበት የምንችል ሶፍትዌር ነው። በጣም በስፋት አብዛኛው ፕሮግራመር እና ዲቨሎፐር የሚጠቀምበት ቪኤስ ኮድ አለ፣ ፓይቻርም፣ ኢንቴል፣ ብሌም ቴክስት ባሉ ብዙ ሌሎችም አይዲዎች አሉ እና ሶፍትዌር ዲቨሎፐር ወይም እኛ ፕሮግራሞችን ልንጽፍበትና ራን ልናደርግበት የምንችል የኮምፒውተር ጆሮ በሉት እንደዛ ማለት ይቻላል። ከዛ በኋላ ግን ለምሳሌ አሁን እኔ አማርኛ እናገራለሁ፣ እናንተ አማርኛ ባትሰሙ በማዕከላችን ላይ ትራንስሌት የሚያደርግልን አካል ያስፈልጋል ማለት ነው። ልክ ከዛ ውስጥ ኢንተርፕሬተር እና ኮምፓይለር የሚባሉ ትራንስሌተሮች አሉ። ኢንተርፕሬተር የሚባለው እንደ ሁማን ትራንስሌተር ነው ማለት እንችላለን። ለሰው ልጅ ማለት በሃይ ሌቭል ላንጉዌጅ የተጻፉ ኮዶችን ላይን ባይ ላይን እያነበበ ኤክስኪዩት ኮድ ክሬት ያደርጋል ማለት ነው። ልክ ይህን ሃይ ሌቭል ላንጉዌጅ የተጻፈ እያንዳንዷን ሲያነብ መሀል ላይ የሆነ ኤረር ካለ ያቆማል ማለት ነው። የተጻፈን ኮድ ላይን ባይ ላይን በማንበብ ኤረሮችን መፈለግ፣ ኤረር ከሌለበት ደግሞ ፕሮግራም ኤክስኪዩቲብል ኮድ ክሬት ያደርጋል ማለት ነው። ኮምፓይለር ኮምፒውተር ትራንስሌት ማለት ይችላል። ለኮምፒውተር ትራንስሌት የሚያደርግ ማለት እንደማለት ማለት ያ ማለት አንድ የሰጠነውን ፕሮግራም አንድ ጊዜ ኤክስኪዩት ከማድረጉ በፊት ምን ያደርጋል? ኤክስኪዩቲብል ፋይል ክሬት ያደርጋል። ራን የሚያደርግ ፋይል ክሬት ያደርጋል። ስለዚህ ኤክስኪዩቲብል ፋይል ከተዘጋጀ በኋላ ራን ተደርጎ ነው ዛ ኤረር መኖር አለመኖር ቼክ የሚደረገው። ኢንተርፕሬተሩ መጀመሪያ ኤክስኪዩት ላይን ባይ ላይን ነው ኮዶችን ኤክስኪዩት የሚያደርግ። ከዛ ላይ ለምሳሌ ኮማ ወይም ደግሞ የሆነ ነገር ኤረር መስመር ላይ ቢፈጠር
ከዛ ላይ ያቆማል፣ ሌሎችን ይተዋል፣ ትክክል እንኳን ቢሆን ማለት ነው። ኮምፓይለር ሁሉንም ፕሮግራም ባንዴ ኤክስኪዩት ከመደረጉ በፊት ትራንስሌት ያደርገዋል ማለት ነው። ለማን? ለኮምፒውተር ሃይ ሌቭል ላንጉዌጅ የተጻፈውን ወጥቶ ወደ ላው ሌቭል ላንጉዌጅ ትራንስሌት ያደርጋል። ለዛ ነው እንደ ኮምፒውተር ትራንስሌተር ነው መውሰድ እንችላለን ያልኳችሁ። በሃይ ሌቭል የተጻፈውን ወደ ላው ሌቭል ኮምፒውተር ሊረዳው በሚችል ኮድ ትራንስሌት ያደርግልናል። እነዚህ ቤዚክ የኮምፒውተር ፕሮግራሚንግ ተርሞች ናቸው። የፕሮግራም ላይ የሚፈጠር ኢረር በግ ይባላል። ያንን ኢረር ማግኘትና ማስወገድ ሂደት ደግሞ ዲበጊንግ ይባላል። ብዙ ጊዜ አሁን ብዙ የኮምፒውተር ሞዴሎች፣ ብዙ የስልክ ሞዴሎች፣ በአሁን ጊዜ ብዙ አይነት የስልክ ሞዴሎችና ብዙ የኮምፒውተር ሞዴሎች አሉ። ስለዚህ አንድ ፕሮግራም ያለምንም ችግር ከሁሉም ኮምፒውተሮች ከሁሉም አይነት ኮምፒውተሮች እና ከሁሉም አይነት ሞባይሎች ራን ማድረግ የሚችል ከሆነ ያ ፕሮግራም ምን ይባላል? ፖርታብል ነው ይባላል ማለት ነው። ስለዚህ ፖርታብል ማለት አንድ ፕሮግራም ያለምንም ችግር ከአንድ አይነት ኮምፒውተር በላይ ራን ማድረግ የሚችል መሆን ሲችል ማለት ነው። ሶርስ ኮድ ያው በሃይ ሌቭል ላንጉዌጅ የተጻፈ ቢፎር ኮምፓይል ከመደረጉ በፊት ያለው ፕሮግራም ነው። በሃይ ሌቭል ላንጉዌጅ የተጻፈ ወይም ቢፎር ኮምፓይል የተጻፈ ፕሮግራም ማለት ነው። ኦብጀክት ኮድ የምንለው ደግሞ ኦብጀክት ኮድ የኮምፓይል የተደረገው የሶርስ ኮድ አውትፑት ማለት ነው። ኤክስኪዩቴብል ያው ኦብጀክት ኮድ ሆኖ ራን ለመሆን የሆነን ሃርድዌር ለምሳሌ በር መክፈት የሚችል ሊሆን ይችላል፣ ወይም ደግሞ የሆነ ሙዚቃን ማጫወት የሚችል ያን ማድረግ የሚችል የተዘጋጀ ያለቀለት ኮድ አፕሊኬሽን ወይም ዌብሳይት እንደማለት ነው። ባይት ኮድ ያው ኦብጀክት ኮድ ነው። ብዙ ጊዜ ስፔሻል ኦብጀክት ኮድ ይባላል። ለጃቫ የተዘጋጀ ነው። ፖርታብል ነው፣ ግን ልክ እንደ ሃይ ሌቭል ላንጉዌጅ ማለት ነው። ዛሬ ያለን የኮምፒውተር ፕሮግራሚንግ ፋንዳሜንታልስ በዚህ ጨርሰናል። ዛሬ አንደርስታንዲንግ ፕሮግራሚንግ የሚሉትን አይተናል። ዲፊኒሽኖች ዋትስ ፕሮግራሚንግ፣ ዋትስ ፕሮግራም፣ ዋትስ ፕሮግራሚንግ ላንጉዌጅ የሚለውን አይተናል። ሃይ ሌቭል ላንጉዌጅ፣ ላው ሌቭል ላንጉዌጅ የሚለውን አይተናል። ከዛ ሴክሽን 2 ላይ ኮር ፕሮግራሚንግ ኮንሴፕትስ የሚሉትን አይተናል። ዳታ፣ አልጎሪዝም፣ ኢንፑት፣ ፕሮሰስ፣ አውትፑት የሚሉትን አይተናል። ሴክሽን 3 ላይ ፕሮግራሚንግ ቱልስ የሚሉ አይዲ፣ ኮምፓይለር፣ ኢንተርፕሬተር የሚሉትን አይተናል። አይዲ ኮምፒውተር ጀሮ እንደማለት ብለን ተረድተናል። ኮምፓይለር እና ኢንተርፕሬተር ለኮምፒውተርና ለሰው ትራንስሌት የሚያደርግ ከኮምፒውተር ወደ ሰው፣ ከሰው ወደ ኮምፒውተር ትራንስሌት የሚያደርግ ትራንስሌተር እንደሆነ አይተናል። እና ሰም ተርምስ ኦፍ ፕሮግራሚንግ እንደ ቲፕ አይተናል። ስለተከታተላችሁ በጣም አመሰግናለሁ። በቀጣይ ሃው ኤ ኮምፒውተር ኤክስኪዩትስ ኤ ፕሮግራም የሚል እናያለን። ከመጨረሻው ስለተከታተላችሁ በጣም አመሰግናለሁ። ሁልጊዜም በፈቃደኝነት እንግዲህ የ4 አመት ኤክስፒሪየንስ የኮዲንግ እውቀቴን ለእናንተ ዴሊቨር ለማድረግ ቆርጬ ስለተነሳው ሰብስክራይብ እና ላይክ በማድረግ ሳፖርት ማድረጋችሁን አትርሱ። ማስተካከል ያለብኝ አስተያየት ሀሳብ ካላችሁ ኮሜንት ቦክስ ላይ መስጠት ትችላላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ አመሰግናለሁ።